ሁላችሁም በያላችሁበት እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በዛሬው ቪዲዮ ደግሞ የማሳያችሁ ምንድነው ሀላል ያሉ ጌሞች እንዴት እንጫወታለን ነው። ባለፈው ሳምንት ስለ ጌም ባለፈው በሰራሁላችሁ ቪዲዮ ጌሞችን ውስጥ ላይ ከገባን በኋላ እንዴት እንሰራለን፣ ምን ነገሮች ከኛ ይጠበቃሉ፣ ሆስትነት እንዴት ነው የሚለውን ነገር አሳይቻችኋለሁ። በዛሬው ቪዲዮ ደግሞ እንዴት ነው ውስጥ ገብተን ጌሞችን የምንጫወተው። አይ ቲንክ ብዙ ቦታዎች ላይ ጌም መጫወት የሚፈልግ ሰው አለ። ጌሞቹ እንዴት ነው ከመጀመሪያው ጀምሮ አሪፍ የሚባሉትን ጌም ጀምሮ እስከ ጀምኮች ድረስ እናያቸዋለን። መጀመሪያ ሀላ እንደከፈታችሁት የሚመጣው እዚህ ጋር ጌት ኤክስትራ ቦነስ ፍሮም ሲንግል ሪቻርጅ የሚለው እሱ ውስጥ ላይ ንኩትና ግቡ። ውስጥ ላይ ብዙ ነገሮች አሉ። እነሱን እያነበባችሁ ስሯቸው። ከዛ እንግዲህ የመጀመሪያው ፎር ፔጅ ላይ ያለው ባለፈውን ቪዲዮ ያያችሁ ሰዎች ካላችሁ ልጅ ፊሽ ሃላኪንግ ኮይን ሴለር የሚለው እሱ ውስጥ ግቡና ሰዎች አሉ ጠይቋቸው። በጣም የመጀመሪያ ልጅ ፊሽ የሚባለው ዋናው ሰውዬ በጣም ጎበዝ ነው። ሀላሌ እንደሱ በጣም አሪፍ ሰው የለም። ማርያምን እኔ በደንብ ፐርሰናል ያላውቀውም፣ ግን ልጁ በጣም ዋይዝ ነው። ውስጥ ላይ ግቡና አዩት። አዲስ የሆናችሁ ሰዎች ደግሞ እዚህ ጋር ስትነኩት ዋና ስትነኩት ይከፍትላችኋል። እኔ ድምፁ እንዳይገባብኝ ነው። ስትነኩት ይሄን ይከፍትላችኋል፣ ውስጥ ያስገባችኋል። ከዛ ደግሞ አዲስ የሆናችሁ እዚህ ሚ ከምትለው ጋር ትገቡና ኤጀንሲ የምትለውን ስትነኳት ከእናንተ ጆይን አን ኤጀንት ብሎ ያመጣላችኋል። እሷን ትነኳትና ከላይ 1843 የምትለውን እዛ ላይ ኮድ ትሞሉለታላችሁ። እንደዛ ስትሞሉለት ቀጥታ የኔ ልጅ ያደርጋችኋል። እኔ ውስጥ ደግሞ ከገባችሁ በኋላ ማንኛውም ከጌም ጀምሮ ሆስት መሆን የሚፈልግ ሰው ካለ ጋምብል መስራትም የሚፈልግ ጌም መጫወት ኤጀንት መሆን ሁሉ ነገር አስረዳችኋለሁ። ወደ ቪዲዮ ስንገባ እዚች ጋር ማይኳን እንነካታለን። ወደ ራሳችን ቤት ታመጣናለች። ራሳችን ቤት ከገባን በኋላ ከላይ እንጣለን። ከላይ እንቀመጥና ታስክ የሚለው አይሚን እዚኛው ጋር ሳይሆን ጌም ነው አይደል? የምንጫወተው ጌም ይህች ምልክቷን እንነካታለን። ሀላ ላይ እንዳልኳችሁ 28 ጌሞች አሉ። ከ28ቱ ጌሞች ግን ሌጀንድ የሚባሉ በእኔ አሪፍ የምላቸው ነገሮች የመጀመሪያው ኦሽናንት የሚለው አለ። እዛ ሮያል ባትል፣ ከታች ድራገን ቦል የሚለው ላኪ 77 ፕሮ እና ቲን ፓቲ የምትለው እነዚህ አምስቱ አሪፍ የሚባሉት ጌሞች ናቸው። ውስጥ ላይ ገብተን እንየው። 25ቱን ጌሞች አሉ። እኔ ፐርሰናሊ ነው ያልኳችሁ። እናንተ ደግሞ ለእናንተ ፊት ሊያደርግ የሚችለውን ነገር ደግሞ ውስጥ ላይ 28ቱንም እየከፈታችሁ እየገባችሁ ማየት ትችላላችሁ። የመጀመሪያው እንትን ነው፣ ስፒን ማድረግ ነው። ኦሽን ሀንት ስፒን ማድረግ ነው። ስፒን ባደረጋችሁ ቁጥር ወይ ይሰጣችኋል ወይ ይወስድባችኋል ማለት ነው። እዚህ ጋር ያለው ስፒን ነው፣ የእድል ጉዳይ ነው። ይሄ አንዳንድ ይሰጣል፣ አንዳንድ ይወስዳል። እሱ እንደተመቸው ነው አፕሊኬሽኑ የሚያደርገን። ስትገቡ ደግሞ ይሄን ያህል ነው ተጫውቼ ይሄን ያህል ካገኘው እወጣለሁ፣ ካላገኘውም ደግሞ እንትን አላረግም ኮይንን አላባክንም ብላችሁ መግባት። ከዛ በኋላ እንግዲህ ወይ ይሰጣችኋል ወይ ይወስድባችኋል። እንግዲህ እንደምታዩት ሰጥቶኛል። የኔ ሮሌ ይሄ ነው። ደህና አድርጎ የሚሰጠኝ ከሆነ አሁን በመቶ ነው። እስከ 48 ሺህ አካባቢ መጫወት ትችላላችሁ። በመቶ ነው ስላረኩት 500 ሰጥቶኛል። ያወጣሁትን ያህል ተክቶ የሆነ ያህል ሰጥቶኛል። የመጀመሪያው እንደዚህ ነው። ኦሽን ሀንት ሮያል ባትል ደግሞ ውስጥ ላይ ከገባን በኋላ የምናደርገው ምንድነው? ሁለት ነገሮች አሉ፣ ብሉና ሬዲ የሚለው ከሁለቱ መርጠን መንካት ነው። አንዱን ስንነካው ይሰጠናል ወይ ይሄኛውን ስንነካው ይሰጠናል። ከላይ የምታዩቸው ደግሞ ሰማያዊ፣ ቀይ፣ ሰማያዊ እነዚህ ደግሞ ከዚህ በፊት ሪሰንትሊ ወጣው የነበሩት ነገሮች የቱ ናቸው የሚለውን ደግሞ ያሳያቸዋል። ለምሳሌ ብዙ ጊዜ ሰማያዊ ሲወጣ ስለቆየ ሜቢ አሁን አረንጓዴ ቀዩ ሊወጣ ይችላል ብዬ ስለገመትኩኝ አሁን 210 መደብኩለት። እዚህ ላይ ወይ ለእኔ ይሰጠኛል፣ አዘርዌይስ ደግሞ ሊወስድብኝም ይችላል። አሁን እንየዎች ነው። አሁን ወሰደብኝ። እዚህ ጋር ጨዋታው ምንድነው? ሰማያዊና ቀይ የሚለውም እንትን ማድረግ። ጌሞቹን ስትጫወቱ ቅድሚያ በደንብ ማጥናት፣ የሆነ ያህል ሲሆን ምን ሊፈጠር ይችላል፣ እንደዚህ ሲሆን ምን ይሆናል የሚለውን ነገር ማየት። ለምሳሌ እኛ አሁን እዚህ ጋር ቀዩ ላይ በአንድ ሺህ እንግባለን። ምክንያቱም ሰማያዊ እንዳያችሁት በጣም ብዙ ሲወጣ ቆይቷል። ወደ ቀይ አሁን ሪቨርስ የሚያደርግ ከሆነ ወደ ቀዩ ሊያወጣ ስለሚችል ቀዩን እንመድብ። የማያወጣ ከሆነ አሁን ቀጥታ አወጣለሁ። ይሄ ህግ ነው እንጂ ህግ ለራሳችሁ ሳትሰጡ ዝም ብላችሁ የምትጫወቱ ከሆነ በቃ አሁን ወሰደብን። ስለዚህ ከዚህ ጌም እንወጣለን ማለት ነው። ጌሙ በዚህ መንገድ ተጫወቱታላችሁ። ብዙዎቹ ስፒን ማድረግ ናቸው ጌሞቹ ውስጥ። ጌሙ ደግሞ አልከፍትላችሁ የሚል ሰዎች በቪፒኤን ተጠቀሙት። ቪፒኤን ስትጠቀሙለት ይከፍታል። ኦልሶ ድራገን ቦልም እንደዛው ነች። ይችም ስፒን ማድረግ ናት። የእድል ጉዳይ ነው። ደህና አድርጎ የሚሰጥ አዘርዌይስ ደግሞ እንደምታዩት ምንም ላይሰጣችሁ ይችላል። ድራገን ቦል ባለፈውም አይተናታል። በጣም አሪፍ ነች፣ ትሰጠናለች። ፕላስ ድራገን ቦል ላይ ደግሞ በእንትን መጫወት ትችላላችሁ፣ በጂኮይን እዚህ ጋር ያለችው እቺን ስትነኳት ያመጣላችኋል። ጂኮይናችሁን አርጋችሁ መጫወት ትችላላችሁ እዚህ ጋር ማለት። ግን ያው እኔ በኮይን ላሳያችሁ ስለሆነ የመጣሁ እንደምታዩት እየሰጠ ነው። ግን ወደ ኮይን ትራንዚት እናድርግና ከዛ ይሄም ስፒን ነው። ወይ ይሰጠናል ወይ ይወስድብናል። በ90 ነው ስፒን የሚያደርገው፣ በ90 ነው። እንግዲህ እንደምታዩት ወይ ይሰጠኛል ወይ ይወስድብኛል። የዚች ጌሟ እንደዚህ ነች። የሚመቻችሁን እንግዲህ እስካሁን ከሁለቷ ይፈልጋችኋትን ገብታችሁ መጫወት ትችላላችሁ። ከዛ ደግሞ ላኪ 77 ፕሮ የሚለው እቺ በጣም አሪፍ ናት። አንደኛ እድል አለው በጣም እዚህ ጋር እድለኝነት ይጠይቃል። ፕላስ ደግሞ እውቀትም ያስፈልጋል። ለምሳሌ አሁን የምታዩቸው ከሆነ ልክ እንደዛኛው ከታች ላይ የተደረደሩት አሉ አይደል? ኒው ከምትለው ወደ ቀኝ በኩል ያሉት ሪሰንትሊ ወጥቶ የነበሩት ናቸው። ለምሳሌ እኔ አሁን 500 ዋተርሜሎን ላይ መደብኩለት። ዋተርሜሎን ላይ ስመድብለት ወይ ይሰጠኛል ወይ ይወስድብኝ። ለምሳሌ አሁን ግሬፕስ ወጣ፣ ስለዚህ እኔ ሉዝ አደረግኩ ማለት ነው። ወደ ቀጣይ ስነት ደግሞ
ድጋሚ ትመድባላችሁ። እንዳልኳችሁ ራሳችሁ ሊሚት ማድረግ አለባችሁ። ይሄን ያህል ተጫውቼ ነው የምወጣ፣ ይሄን ያህል ካልሰጠኝ እወጣለሁ፣ ኮይንን አላባክንም ብላችሁ ወሰናችሁ ግቡ። አዘርዌይስ እሱ ያወጣባችሁን ኮይን ለመተካት ስትሉ በጣም ብዙ ኮይን ድጋሚ ታባክናላችሁ። ያ ነገር ለማስተካከል ይሄን ያህል ካገኘው እወጣለሁ ብቻ ብላችሁ ወሰናችሁ መግባት ነው። እንደዛ አድርጋችሁ የምትገቡ ከሆነ ከጊዜያት በኋላ ደህና ጌመር መሆን እድል ስላላችሁ ማለት ነው። ከዛ እንግዲህ የዚህም ጌሙ እንደዚህ ነው። እሺ አንድ የመጨረሻ እንመድብ ለ200 የማይሰጠን ከሆነ እንወጣለን፣ ከሰጠንም እንወጣለን። ያ ምንም ካለ ምንም ሪሞርስ ማለት በቃ አሁን እንትን አደረገብኝ እኔን ወሰደብኝ እንጂ አሁን ድጋሚ ደግሞ አገኛለሁ ብዬ በ5000 በ10000 የምጫወት ከሆነ ኮይኔን በሙሉ አሳጡትኝ። ለቀጣይ ራሱ ተረጋግቼ የመጫወቻ ሰዓት አይሰጠኝም። አሁን ቢሰጠንም ብናገኝም እንወጣለን ብለን ነበር። ሚንስ እንወጣለን ማለት ነው። ከዛ ወደ ቀጣዩ ደግሞ ስንገባ ሌላው አሪፍ ደግሞ እዚህ ጋር ቲን ፓቲ የምትለው ነች። ሁሉንም ጌሞች እየገባችሁ እያቸው ለእናንተ ፊት የሚያደርግ ወይ ሌላ ቦታ ላይ ተጫወቱት የነበረ አሪፍ ጌም ልታገኙበት ስለምችሉ ማለት። ከዛ ቲን ፓቲ ደግሞ ምንድን ነው? ልክ እንደዛኛው መመደብ ነው። እዚህ ጋር ትመድባላችሁ፣ ወይ እየሰጣችኋል ወይ እየወስድባችኋል ነው። ከዛ እሱ እዚህ ጋር ደግሞ ፖከር የምታውቁት ልጆች ካላችሁ በሃይ ሃንድ በሚባለው በጣም አሪፍ እጅ የሚወጣበት በዛ ነው የምናሸንፈው። ስለዚህ ለምሳሌ እኔ አሁን እዚህ ጋር ደግሞ የሚሰጠን 2.94 እጥፍ ነው የሚሰጠን። ሌሎቹ ላይ አሁን 77 ፕሮ ላይ 2 እጥፍ ነው የሚሰጠን። ሮያል ባትል ላይ ደግሞ 1.95 እጥፍ ነው የሚሰጠን። እዚህኛው ጋር ደግሞ የሚሰጥ ስንት ነው? 2 ምናምን እጥፍ። ስለዚህ አሁን ለምሳሌ የመጀመሪያው መሀለኛው በላ which means እኛ ሉዝ አደረግን ማለት ነው። ስለዚህ እዚህ ጌም ላይ ከገባችሁ በኋላ ይሄን ያህል ኮይን እንትን አደርጋለሁ መጫወት እቅዳለኝ። አሁን ኮይን ይሄን ያህል በወጣ ራሱ አልጎዳም። ስለዚህ ይሄን ያህል እጫወታለሁ፣ ካገኘው ካላገኘው ደግሞ እወጣለሁ ብላችሁ ወስናችሁ መጫወት። ከዛ በኋላ በቃላችሁ ማትገኙ ከሆነ አፕሊኬሽኑ ላጥ እያደረገ ኮይናችሁን በጣም ነው የሚያስደብራችሁ። ኮይን ሳይኖራችሁ ሲቀር ደግሞ ልጅ መሰብሰብ ነው። ስለዛ ደግሞ አሳያችኋለሁ። ለምሳሌ አሁን እኔ በላውኝ ስንት ወደ 1700 እንደዚህ ስታረጉ ደግሞ ኮይን በበላችሁ ቁጥር ደግሞ በቃ አሁን እኔ ጨረስኩኝ። ሀሳቤ ያወጣሁትን መተካት ነበር። ያወጣሁትን ስለተካለኝ ቴንኪው እወጣለሁኝ። እዚህ ጋር ደግሞ ምን ታረጋላችሁ? ኮይን ልክ እንዳሸነፋችሁ ያላችሁን ከተካላችሁ በኋላ ይችን ትነኳታ። ፒሲ አሁን እኔ ፒሲ የሚለው ስሜን እነካዋለሁ። ከታች ሴንድ ጊፍት የሚል አለ። እዛ ሴንድ ጊፍት የሚለው ላይ የፈለጋችሁት መምረጥ ትችላላችሁ። እዚህ ጋር እነዚህ የኤቨንት የሚለው ኤቨንት ላይ ቅድም ኤቨንት አለ ብያችሁ ነበር። ውስጥ ላይ ገብታችሁ እዩት። ከዛ እዚህ ጋር መስጠት የምችሉ እስከ 400 ሺህ ኮይን ሆት የሚለው ጋር አለ። እንደምታዩት ሆት ደግሞ በጣም ብዙ አለው በመጠን ከታች ጀምሮ እስከ 700 ሺህ ድረስ አለው። እስከ 880 ሺህ ድረስ አለው። ላኪ ደግሞ ለእናንተ ኮይን ይሰጣችኋል። ከዛ ደግሞ ከእናንተ እየወሰደ ለእናንተ ደግሞ ድጋሚ ኮይን ይሰጣችኋል። ይሄ እንደዚህ ታደርጋለህ። ለምሳሌ ይሄ ማለት አሁን ለራሴ በ10 የምታዩት ከሆነ አሁን በ10 እያወጣኝ ነው ኮይን። ከዛ ወይ ለእኔ መልሶ ይሰጠኛል፣ አዘርዌይስ ደግሞ ይወስድብኛል። አሁን እየወሰደብኝ ነው። ስለዚህ አሁን እሱን ጋምብሉን ትቼ ጊፍት እንዴት እንደሚሰጡ ላሳያችሁ። ሆት የምትለው ጋር ትነኩና ይኸው ከመቶ ሀይ ከምትለው ከመቶ ጀምራችሁ እስከ 800 ሺህ አለ። ለምሳሌ እኔ አሁን ማይክ ልስጠው እንበል። ማይክ የራሳችሁን ፕሮፋይል ነክታችሁ ይችን ትነካላችሁ። ሴንድ ጊፍት ትሉታላችሁ። የምትፈልጉትን ያህል ጊፍት ትመርጣላችሁ። ከመረጣችሁ በኋላ ለምሳሌ አይስክሪም ልስጠው ካልኩ እኔ ለራሴ አይስክሪም እሰጠዋለሁ። የሰጠሁትን ደግሞ ራሱ ቀጥታ ወደ ኮይን ወደ ፖይንት ትራንስሌት አድርጎ ይሰጠናል ማለት ነው። ከዛ ለምሳሌ አሁን እዚህ ጋር ሌላ አዲስ ሰው መጣ። እንደምታዩት ከሆነ አዲስ ሰዎች አሉ። ከዛ እሺ ወደ ቀጣዩ ደግሞ ሌላ ጌም ደግሞ እዚሁ ጋር ደግሞ እንትን ሮያል ቺክን ሮድ እና ክራሽ የምትለው አሉ። ሁለቱ አሁን ሌላ ቦታ ላይ ተጫወታችሁ ከሆነ ክራሽ የሚለው ውስጥ ላይ አቪያተር ጌሙን ተጫወታችሁት ከሆነ እዚህ በፊት አቪያተር ጌሙ አይነት ነች እቺ ክራሽ የምትለው። ውስጥ ላይ እንግባና ላሳያችሁ። ይችላል ውስጥ ላይ ከገባን በኋላ ይሄ ሎድ ያደርጋል በጣም እሺ። ይሄ ተመድባላችሁ። ከመደባችሁ በኋላ እንደምታዩት ከፍ ባለ ቁጥር ወይ ለኛ ይሰጠናል ወይ ደግሞ ከኛ ይወስድብናል። ድምጿን ለማጥፋት ይችን ትነኳታላችሁ። ይችን ትነኳትና ሁሉንም መቀነስ ትችላላችሁ። እኔ ድምፁን ስለማልወደው ልቀንሰው። ከዛ እዚህ ጋር መመደብ ነው እንግዲህ በመቶ እንመድብለትና ከዛ እዚህ ጋር ደግሞ አውቶቴክ አለው። እኛ ባንነካው ራሱ እሱ ልክ ዛሬ ሲደርስ እንዲወስድልን። ለምሳሌ እኛው በ400 ገባን 400 ኮይን ማለት ነው። አሁን እዚህ ጋር 0 ነጥብ እዚህ ጋር ላውጣ ካልኩኝ በ400 ኮይን ገባን አይደል? ስንት ሰጠን ማለት ነው? በ1.25 ሲባዛ 500 ኮይን ሰጠን ማለት ነው። እስከ 10 ሺህ ድረስ መስጠት ትችላላችሁ። በጣም ይወስዳል ኮይን፣ ግን ያው አስባችሁ መጫወት ነው። ፕላስ ይሄ እንዳቪየተር ነው አልኳችሁ። ፕላስ ደግሞ ቺክን ሮድ ደግሞ ቴሌግራም ላይ የተጫወታት ሰው ካለ ቺክን ሮድ ደግሞ ውስጧ ላይ በማባዛት ነው። መጀመሪያ ከሳት ክፍቷት የቆየ ከሆነ በጣም እንትን ስለምታርቅ ስለምትዘገይ ለመክፈት መታገስ ይጠብቃል። ስለዚህ እቺ ኢዚ ሚዲየም ሃርድ እና ሄል የሚላለው የመጀመሪያው እንደምታዩት ከሆነች ሚዲየም ላይ በ1.01 ጀምሮ እስከ 28 አካባቢ
23 እጥፍ ይሰጠናል። በእነዛ መሀል ወደፊት በሄድን ቁጥር ላለመገጨት ነው አይዲያችን። ለምሳሌ እዚህ ጋር አልተገጨሁም፣ ቀጣይም አልተገጨሁም፣ ቀጣይም አልተገጨሁም፣ እዚህ ጋር አልተገጨሁም። አሁን የመደብኩት 100 ነው። ካሻውት ካልኩት 110 አድርጎ ለእኔ ኮይኔን ይሰጠኛል ማለት ነው። ከዛ ደግሞ ሚዲየም ደግሞ እዛ ላይ አሁን 0.01 የነበረችው አሁን 0.08 ሆናለች። ሃርድ ላይ ሲሆን ደግሞ 1.8 ሆናለች። ሄል ላይ ሲሆን ደግሞ 1.44 ትሆናለች። ለምሳሌ በሄል ብዙ ጊዜ ባትጫወቱ እመክራለሁ። በሄል መጫወት የሚፈልግ ሰው ካለ ደግሞ እንደዚህ በቃ አሁን ቀጥታ የመደባችሁትን እሱ ይወስድባችኋል። ስለዚህ እየቀነሳችሁ ፕላስ እዚህ ጋር ደግሞ መጨመሪያ ያለው እንደምታዩት እስከ 10 ሺህ ድረስ መጫወት ትችላላችሁ። እዚህ ጋር እንደዚህ አድርጋችሁ መጫወት ትችላላችሁ። ቺክን ሮድ እንደዚህ ነች። በዚሁ ደግሞ አንድ ጌም ላሳያችሁ ልጨምርላችሁ። እቺ ፍሩት ፓርቲ የምትለው እቺም አሪፍ ሆት ከሚባሉት ብዙ ሰዎች ከሚጫወቷቸው ጌሞች መካከል አንዷ ናት። እቺም ፍሩት ፓርቲ የምትለው ፍሩት ፓርቲ 8 ነገሮች አሉ። ከ8ቱ ከነዚህ አትክልት ፍሩቶች ፍራፍሬ አትክልቶች ከነዚህ ትመድባላችሁ። ለእናንተ ይሰጣችኋል ወይ ደግሞ ከእናንተ ይወስድባችኋል። ይሄ ደግሞ አሪፍ ምርጫ አለው። ከ10 ጀምሮ እስከ 100 ሺህ ድረስ ኮይን መመደብ ትችላላችሁ። ለምሳሌ አሁን ምን ሊወጣ ይችላል? እስቲ እንገምት። አንተ ወጣ ማለት ነው። እቺ ስትሮቨሪዋ ወጣች ማለት ነው። ስትሮቨሪዋ 10 እጥፍ ትሰጣለች። እዚህ ጋር ምን እንደሆነ አላውቅም። የአትክልት ብቻ 15 እጥፍ 25 45 እስከዚህ ድረስ ይሰጣል። ሌሎቹ እነዚህ አራቱ ደግሞ ምንድናቸው? አዎ እነዚህ ደግሞ በ5 እጥፍ ብቻ ይሰጡናል ማለት ነው። ስለዚህ ለምሳሌ እኔ አሁን ሀብሀቡ ላይ ልመድብ አልኩ። ሀብሀቡ ላይ መደብኩ 20 መድብ ያው እኔ እዚህ በደንብ ስለማልጫወተው ምን ቀጣይ ሊወጣ እንደሚችል ስላላጠናሁት ሊወጣ ይችላል። ያን በደንብ ካሰባችሁ በኋላ እንደዚህ ነው። ዩር ዌጅ እኔ 20 መድብ 0 አጣሁ ሰጠኝ። which means ያለኝን ኮይን ወሰደብኝ። ስለዚህ እናንተ የምትፈልጉትን ጌም መርጣችሁ ከ28ቱም አሁን እዚህ ጋር ካሉት እኔ የማልወዳቸው እናንተ ደግሞ አይታችሁት ዋው ይሄ ለእኔ ይሆነኛል የምትሉትን መርጣችሁ መጫወት ትችላላችሁ። እኔ በፐርሰናሊ ደግሞ ከሁሉም በላይ እስካሁን ካሳያችሁ በላይ ላኪ 77 ፕሮን ይችን ብትጫወቷት ሪኮመንድ ያደርጋለሁ። ልክ ሪኮመንድ ለማድረግ ነው እንጂ ምርጫው የራሳችሁ ነው። ለምሳሌ እኛ በ500 አይሚን በ1000 እዚህ ጋር እንግባ። በ1000 እዚህ ጋር ከገባ አይሚን እሺ 2000 እናድርገውና አሁን ከሰጠኝ 22000 ያስገባዋል ኮይንን። ከወሰደብኝ ደግሞ እንደውም እንትኑ ወጣች 8 ጥፋ ወጣች። 8 ጥፋ ማለት አንድ ሺህ ኮይን ብትመድቡ 8000 ኮይን አድርጎ ይሰጣችኋል ማለት ነው። ለምሳሌ ሪፒት እናድርገው። እኔ አሁን የመጨረሻ ነው። አሁን ከሰጠኝም ከወሰደብኝም አልመለስም ወደዚህ የቀኑ ማለት እስካሁን ከስንት ነው? ከ4000 ኮይን ነው። አሁን 20 ሺህ ገብቼ ነበር ቅድም አይታችሁት ከሆነ አሁን ሰጠኝ። ወደ መጣሁበት 20 ሺህ ላይ ነበር የመጣው 20 ሺህ አስገባልኝ። which እኔ አሁን መውጫ ሰዓቴ ነው ማለት ነው። ጨረስኩ። በቀጣይ ቪዲዮ ደግሞ ስለ ልጅ እንዴት ነው የምንይዘው በአፕሊኬሽኑ የኛ ሆስታችን በውስጣችን የምንይዛቸው ሰዎች ልጅ ተብለው ይጠራል። እዚህ ጋር የምናያቸው ያልነካቸው ፒኬ ምንድን ነው ውስጥ ላይ እዚች ደግሞ እቺ የምትቀያየረው ነገር ምንድናት? እነሱ ነገሮች በሙሉ አሳያችኋለሁ። ያላሳያችሁን ብዙ ነገሮች ጨምሬ አሳያችኋለሁ። ያለው ነገር ይሄ ነው። እስከ ቀጣይ ቪዲዮ ሰላም እንገናኝ።